ወለዳችሁ በኋላ ነው ልጅን መሸከም ምን ያልከባድ እንደሆነ ከፊት ለፊቴ አጎንብሳ ህፃን ልጅ አዝላለች። ከዛ ከፊቷም ሌላ ህፃን ልጅ ሴት አለች ማስክ ያደረገች። ከኋላ ደግሞ አንድ ልጅ እንደዚህ አፉን ይዞራል አብሯት ማለት ነው። ከፊት ያለች እግዚአብሔር ትግስቱ ባለ እንደኛ ያለ አረመኔ ያለ እንደኛ ያለ ክፉሳን መጨካከናችን ልክ አልፏል። ሎዝዬ ምንድነው? ሎዝዬ ከኋላ ድምፃችሁ አይሰማም። ሎዝዬ ሎዛ ኢቨንቶች ዝም ሊባል አይገባም። በዚህ ጉዳይ ላይ እኔ እስከዛሬ ሀሳብ ሰጥቼ አላውቅም። አሁን ግን ይበቃል። ቤተክርስቲያን ከቅዱስ ያሬድ ዜማ አውጥቶ ከቅዱስ ያሬድ ላህይ ከቅዱስ ያሬድ ወዝ አውጥቶ ወደ ኮንሰርት ሲወስዳት እያየን ዝም ልንል አይገባም። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ ታዋቂው ኮሜዲያን እሸቱ መለሰ ምንድነው የገጠመው? በልጅ ጉዳይ አትፈተኑ፣ በልጅ ጉዳይ ልጅ ወለደ ያውቀዋል ብሎ እጅግ የሚያሳዝን ነገር ሆኗልኝ። እርሱን የማሳያችሁ ይሆናል። ከራሱ ከእሸቱ መለሰ አንደበት የምትሰሙት የምታዩት ይሆናል ማለት ነው። እንዲሁም ደግሞ ርዕሰ ሊቃውንት አባ ገብረ ኪዳን አስለቅሰዋቸዋል። ምንድነው ያስለቀሳቸው? በተደጋሚ ሰዎቹ እያስለቀሷቸው ነው። ርዕሰ ሊቃውንት አባ ገብረ ኪዳን ከዚህ በፊት አልቅሰዋል፣ ድጋሚ ዛሬም አልቅሰዋል። ምን ነካቸው? እሱን የማሳያቸው ነው። እንዲሁም ደግሞ ትናንትና በተከበረው በሎዛ ማርያም አከባበር ላይ ብዙ ኦርቶዶክሳውያን ቁጣን አስነስተዋል። ጭፈራ እንዲታው ወደ ምህረት የሚል ቁጣ ተቀስቅሰዋል። እርሱንም የማስመለከታቸው ይሆናል ማለት ነው። እኔና ሌሎች ጉዳዮችን የታሰሩን የፓስተር ሄኖክንም ጉዳይ የምንዳስስ ይሆናል ማለት ነው በዛሬ መርሃ ግብር። እስከ መርሃ ግብር ድረስ አብራችሁን ቆዩ። ቪዲዮውን ላይክ ማድረግ እንጀምር። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በትናንትናው ዕለት ጥር 21 ላይ የተከበረው የአስተርእዮ ማርያም ደማቅ በዓል በተለይ ደግሞ በጎንደር ሎዛ ማርያም የታየው ድርጊት ብዙ ኦርቶዶክሳውያን ያስቆጣ ሆኗል። በአውደ ምሕረቱ ላይ ጭፈራ ልክ ስታዲየም የሚመስል ነገር ሆኗል የሚል ተቃውሞ የተነሳ ይገኛል። ትናንትና በሰራሁላችሁ ቪዲዮ እኔም በትንሹ ዳሰሳ አድርጌ ጠቆም አድርጋችኋለሁ። ዛሬ ነው በስፋት የምንመለከተው ይሆናል ማለት ነው። ምንድነው የሆነው እንዴት ነው የሚለውን ትናንትና የሰራሁትን ቪዲዮ ከታች ላይ ማየት ትችላላችሁ። ከታች ዲስክሪፕሽን ላይ ሊንክ አስቀምጬላችኋለሁ ማለት ነው። እስኪ ይህንን ቪዲዮ እንመለከተው። በእውነት በሎዛ ማርያም ምንድነው የነበረው? ሰዎችስ ምን እያሉ ነው? ሎዝዬ ምንድነው? ሎዝዬ ከኋላ ድምፃችሁ አይሰማም። ሎዝዬ ሰሞኑ በጥምቀት በዓል ላይ ያየነው በጣም የሚያሳፍር ድርጊት አለ። በዛ አፍረን ሳንጨርስ ድጋሚ ደግሞ ዛሬም ተደገመ። ሎዛ ማርያም መከበሩ በጣም ደስ ይላል። ዘማሪያን፣ ሰባኪያን፣ ቲክቶከሮቹ መሄዳቸው በጣም ደስ ይላል። የሚያስደስት ነገር ነው። አገልግሎታችን ግን በምን አይነት መልኩ እየሄደ እንዳለ እግዚአብሔር በሚያውቀው በጣም የሚያሳዝን ደረጃ ላይ ደርሷል። እስቲ ዘጋ ያላችሁ ድምጻችሁ አይሰማም። ሎዝዬ ምንድነው? ሚሊኒየም አዳራሽ ላይ ራሱ እንደዚህ አይነት ኮንሰርት ተደርጎ አይታወቅም። ምን ለማስተላለፍ ነው የተፈለገው? አላማው እኔ አልገባኝም። እኔ ሳቅ የቅድስት ቤተክርስቲያን ስርዓት በዚህ መልክ ሲከበርም አይቼም አላቅም፣ ተከብሮ እንዳለፈም ሰምቼም አላቅም። ይሄ ስርዓት የቤተክርስቲያን አይደለም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶን አገልግሎት አይወክልም። ይሄ ግለሰባዊና ይሄ የተወሰኑ የግለሰቦች ስህተት ነው። ስህተትን ደግሞ እያየን ማለፍ አንችልም። ስህተታቸውን እየነገርን ከስህተታቸው እንዲታረሙ የማድረግ የሁላችንም የኦርቶዶክሳውያን ግዴታ አለበት። ይህንን ቪዲዮ ትላልቅ ፎሎወር ያላችሁ ቲክቶከሮች፣ በመንፈሳዊ ስም ተጠርታችሁ እዛ ቦታ ላይ የተገኛችሁ ሁላችሁም ዘማሪዎችም ሆናችሁ ቲክቶከሮች ይህንን ቪዲዮ ከአካውንታችሁ ስር ቶሎ ብታጠፉ የተሻለ ነው። ምክንያቱም እናንተንም አይመስልም ቅድስት ቤተክርስቲያናችንን ስሟንና ስርዓቷን የሚያጠፋ ስለሆነ ሪፖስትና ሼር ኮፒ ሊንክ እያደረጋችሁ ለሚመለከተው አካል አድርሱልኝ። አመሰግናለሁ። ሎዛ ኢቨንቶች ዝም ሊባል አይገባም። በዚህ ጉዳይ ላይ እኔ እስከዛሬ ሀሳብ ሰጥቼ አላቅም። አሁን ግን ይበቃል። ቤተክርስቲያንን ከቅዱስ ያሬድ ዜማ አውጥቶ ከቅዱስ ያሬድ ላህይ ከቅዱስ ያሬድ ወዝ አውጥቶ ወደ ኮንሰርት ሲወስዳት እያየን ዝም ልንል አይገባም። ሊቃውንተ ቤተክርስቲያንን የድጓ ያቋቋም የቅዳሴ የሐዲሳት የብሉያት የሊቃውንት መምህራንን ከመድረክ አስወርዶ ቲክታከሩን አርቲስቱን ሰብስቦ መድረኩን መጫወቻ ሲያደርገው ቤተክርስቲያን ዝም ልትል አይገባም። ኦርቶዶክሳውያን ዝም ልንል አይገባም። ይህን ልጅ የምታውቁት ሰው ካላችሁ ምከሩት። የሎዛ ኢቨንቶች አዘጋጅን ምከሩት። ቤተክርስቲያንን ህጓን ቀኖናዋን ተደፋፍሮ በነፍስም በስጋም የተጠቀመ ሰው የለም።
በነፍሱም በስጋው ነው የሚጎዳው። አይጠቅማትም። በነገራችን ላይ ሁላችንም ስለምንተዋወቅ በቲክታክ ፕላትፎርም ላይ ያለን ሰዎች በየአውደ ምሕረቱ የምንሄደው እንተዋወቃለን። ሁሉንም ማለት አይደለም፣ ግን አብዛኛው በቅጡ እንኳን ውዳሴ ማርያም ማንደግም ተንሱ ለጸሎት ሲባል እግዚኦ ተሳለነን በቅጡ ማናዜም ነን ስለምንተዋወቅ ማለት ነው። እንኳን የቅዱስ ያሬድን ዜማ እንኳን የዜማ ምልክት እንኳን የሥራይ ምልክት እንኳን እሱን ይቅርና በቅጡ እንኳን ቅዳሴ እንኳን ተሰጥቶ መመለስ ማንችላለን አይደለም። በቤተ ክርስቲያን አውደ ምሕረት ተገኝተን ልንዘምር ይቅርና በድጓው ባቋቋም በዝማሬ መዋሲቱ በነዛ መምህራን ፊት ቆመን ልናገለግል ይቅርና በቅጡ እንኳን ህይወታችን የምንመራ ሰዎች አይደለም። ቤተ ክርስቲያንን አናሰድባት እባካችሁን። ገንዘብ ጠፊ ነው። ገንዘብ ኃላፊ ነገር ነው። ገንዘብ ለማግኘት ብለን ኢቨንቶችን እያዘጋጀን የቤተ ክርስቲያንን መድረኮች አንቀይራቸው። የተባህላቸውን ቤተ ክርስቲያን አልለመደችውም ይሄን ነገር። ቤተ ክርስቲያን እንደዚህ አይነት ነገር አታውቅም። እባካችሁን ይሄን ልጅ የምታውቁት ሰዎች ምከሩት። ጎንደር እንግዲህ በባለ ጥምቀት ላይ የነበረው ኮንሰርት ብዙዎችን ያስቆጣ ያሳዘነ የራሳቸው የጎንደር ሊቃውንት እንኳን እጅግ አዝነው የገሰጹበት ነገር ዓለሙን ሁሉ ልክ እንዳልሆነ የተናገሩበት ነው። አሁን ደግሞ ትናንትና በሎዛ ማርያም በዚህ መልኩ ዝላይና ትክክል ያልሆነ ስርዓተ ቤተክርስቲያን ያልሆነ ከስርዓተ ቤተክርስቲያን በላይ ደግሞ ዜማው በተለይ አውደ ምሕረት ላይ የቆመው ዘማሪ ነኝ የሚል ግለሰብ ነው ይሄንን ሁሉ ችግር የፈጠረብን። ምክንያቱም በቤተክርስቲያን ዜማ ባልሆነ ሎዛ እያለ ልክ ቼልሲ አርሰናል በሚል የስታዲየም ጭፈራ በሚመስል መልኩ ሲያዘልል ሲያስጨፍር የነበረ እንጂ መዝሙር አልነበረም ማለት ይቻላል። እንግዲህ ብዙዎች ይሄንን ኦርቶዶክሳውያን ተቆጥተውበታል። እንዴት ጎንደር ላይ እንዲፈጸም ይደረጋል ብለዋል። እንግዲህ መምህር ዲያቆን ዮርዳኖስ በተደጋጋሚ ይገስጻል። ጎንደር ላይ ተፈጸመ ያለው ነገር አጠቃላይ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ሰሚ የለም። እሸቱ ምንድነው የገጠመው? እሸቱ መለስ የልጅ ጉዳይ እጅግ በጣም አሳሳቢ ነው። ልጅ ወለዳችሁ ታውቁታላችሁ መቼም ይላል። ምን ገጠመው? በእውነት ያሳዝናል። አሁን አጋጣሚ ነው የሚባለው ወይስ ተአምር ነው የሚባለው? ነገር ዛሬ አስተርእዮ ማርያም ላከብር እዚህ አያት ገመና የማርያም የሚባል አካባቢ መጥቼ የገጠመኝን ነገር ነው ምንም ሳልጨምር ሳልቀንስ ዲኮር ሳላደርግ ነው የምነግራችሁ። እስቲ ስሙና ከቤተ ክርስቲያን ወጣ ብዬ ዳር ላይ ቁጭ ብዬ ነው ያወራው ያለሁት። ካሜራው ብሎ ትንሽ እንትን ብሏል። ምንድነው እኔ ታቦት እንደዚህ 3 ጊዜ ዞሬል ቤተ መቅደስ አጅቤ መዞር ምናምን ልምዱ የለኝም። አንድ ቦታ ቆሜ መዘመር ነው ዞሮ እስከሚጨርስ ማለት ነውና ዛሬ ውስጤ በቃ አብረ ዙር የሚል ስሜት ተሰማኝና ከዛ በኋላ ጫማዬን አውልቄ በረንዳው ላይ ወጣው። ከዛ መዞር ጀመርን። እየዘመርን ከኋላ ነው ከታቦት በኋላ ራቅ ብዬ እየዞርን ነውና ምንድነው የሆነው? አንድ ሴትዮ ከፊት ለፊቴ አጎንብሳለች። አጎንብሳ ህፃን ልጅ አዝላለች። ከዛ ከፊቷም ሌላ ህፃን ልጅ ሴት አለች ማስክ ያደረገች። ከኋላ ደግሞ አንድ ልጅ እንደዚህ አፉን ይዞ ይዞራል አብሯት ማለት ነውና ከፊት ያለችው ልጅ መሬት ላይ በእግሯ የምትሄደው የራሷ እንደሆነች እርግጠኛ ነኝ። ከኋላ ያለው ግን የሷ እንደሆነ እርግጠኛ አይደለሁም። እና ልጁ ፊቱ ትንሽ ለየት ያለ ነው። ቆዳው ማለት እንደ ፈረንጅ ቀይ ነገር ነው እና አፉን ሸፍኗል። ቆርቧል ይመስለኛል። ሴትዮዋ እንደዚህ አጎንብሳ ነው የምትሄደው። የ3 ዓመት የምትወልድ ልጅ አዝላለች። ማዛያ አልተጠቀመችም። የሆነ ጨርቅ ነገር አላሰረችም። እንዲሁ ዝም ብላ በእጇ ነው ያዘለቻት እና አንድ ዙር ዞሯል ታቦቱ። እየተሽሎኮሎ ከጄ የሆነ ቦታ ስደርስ ነው ሴትዮ ያለችው። ሁለተኛ ዙር ሊዞር ሲል በቃ ማለት እኔ ያው ከወለዳችሁ በኋላ ነው ልጅን መሸከም ምን ያህል ከባድ እንደሆነ የምትረዱትና ልጅን እንደዚህ አጎንብሶ አዝሎ መዞር ከባድ እንደሆነ ፊል አረኩኝ። ስለዚህ ላግዛት እስቲ ምናምን ብዬ እናቱ ላግዝሽ ስላት ቀና ስትል በ3 መንታ እንባዋ እየወረደ ነው። በዚህም በ3 እኔ እንባ እንግዲህ በ2 መንታ ሲወርድ አይቼ አውቃለሁ። በ3 መንታ ግን ብዙም ፊልም ላይም ምንም አይቼ አላውቅም። ከዛ አጎንብሳ እንደዛ እያለቀሰች ነውና እሺ ካለች በቃ ያዛት አለች። ተኝታለች። ህፃኗ አቀፍኳት ማለት ነው። ሳቅፋት ነቃች፣ ግን ዝም አለች። በቃ ሳቅፋት። ከዛ በቃ ታቦቱን እየዞርን እኔም በቃ ሀሳብ ውስጥ ነኝ። ሴትዮ ለምንድን የምታለቅሰው? አንዳንድ ጊዜ ያው ታቦት ሲወጣ ኦርቶዶክሳውያን ብዙ ጊዜ እናለቅሳለን። የታወቀ ነው ማለት ለታቦቱ ያለን ፍርሃት፣ አክብሮትና ፍቅር ለዚህ ቀን መድረሳችን ከታቦቱ አጠገብ መቆማችን በፍርሃት ያስለቅሰናልና እንደዛ ነው ወይስ ችግር ስላለባት ነው የምታለቅሰው የሚለው ነገር በጣም ሰዎች ሰላም እያሉኝ ነው። አንድ ጊዜ የኔ ቆንጆ እንዴት ነሽ? ማን ልበል ስምሽ? አፍሳላ። ወድሻለሁ። እሺ ቻው።
እና ያ ነገር የታቦቱ ፍቅር ነው ወይስ ችግር አለባት? እንዳልጠይቃት እየተዘመረ ታቦት እየዞረ ነው። ስለዚህ በቃ ታቦቱ 3 ጊዜ ዞሮ ሲጨርስ ወደ ጎን ወስጄ ቢያንስ ልጠይቃት ምን ሆነሽ ነው ብዬ እያልኩ እያሰብኩኝ ዞርን። ሁለተኛውና ሶስተኛው ሊያልቅ ሲል ማለት ነው ራሷ ቀና አለችና እባክህ እርዳኝ አለችኝ። ምንድነው ስላ ገንዘብ አይደለም አለች። እኮ ምንድነው ታዲያ ስላት ልጄ የምታየው 14 አመቱ ነው። ሁለቱ ልጆቼ የግል ትምህርት ቤት ጥሩ ትምህርት ቤት ነው ያስተማርኩ ያለሁት። ይሄኛው ልጅ ግን የሚቀበለኝ ትምህርት ቤት አጣው። በ14 አመቱ ቤት ቁጭ ብሎ ከኔ ጋር ነው የሚውለው አለች። ልጁ ጤነኛ ነው፣ 14 አመቱ ነው። እንዳልኳችሁ የቆዳ ችግር ነው ያለበት። ይቅርታ ቀረጻ ላይ ነው፣ ጠብቂኝ፣ ታገሽኝ። እና ያው ከፎቶ የሚበልጥ ጉዳይ ስለያዝኩ ነው ልጨርስ ብዬ ነው። እና የፊቱ ቆዳው የሆነ እንደ ፈረንጅ ቅልት ያለ ሆኖ ግን ያው ከጤና ሳይሆን ከሆነ ከፕሮብለም ይቅርታ፣ አረ እንዲ ቀረጻ ላይ ነው። ልጨርስና እነሳለን፣ ታገሱኝ። እና እኔም ወዳታለሁ ግን እዚህ ጋር ሲሪየስ ጉዳይ ነው ያዝኩት። ይቅርታ ደግሞ አስፈቅዱኝ እንጂ እንዴ ዝም ብሎ ነው። እሺ። እና ጭራሽ ቀረብ አድርገሽ ይላል እንዴ በእናትህ። እሺ አንዳንድ ሰው መስሚያው ጥጥ ነው፣ በቃ ምንም አይረዳችሁ። ቢታገሰኝ እኮ ሲጨርስ እኔ ራሴ ለምኛው ነው የምነሳው። እሺ እና ልጨርስላችሁ። ሶ ምንድነው የቆዳው ቀለም ቀይ ነው፣ አበሻ ነው፣ ግን ቶታሊ ፈረንጅ አይደለም። ትንሽ ግን ወደ ፈረንጅ ወሰድ ቀላ ያረገ ጠቆር ነገር አለ ፊቱ ላይና ያንን እሺ ችግር የለም። ያንን ቆዳው እንደዛ ስለሆነ ይሄ ልጅ ትምህርት ቤቶች ይሄ ልጅ ሊያስተምሩት ፍቃደኛ አሉ። ማይገርም ልጆች ላይ ይተላለፋል ብለው ፈርተው ይሁን ምን ይሁን አይታወቅም። የሕክምና ወረቀት አለው፣ የሚተላለፍ በሽታ አይደለም። የ14 አመት ልጅ ይዛ ትምህርት ቤት አልገባም። ቤት ቁጭ ብሏት አዲስ አበባ መሀል ከተማ እህቶቹ ታናናሾቹ እየተማሩ እሱ ቤት ቁጭ ብሎ ነው የሚውለው። ስለዚህ በሶስት መንታ እያነባች ታቦቱን እመቤታችን የምትማጸነው ለካ ለልጇ ትምህርት ቤት ለማግኘት ሌላ ምንም ነገር አለ የፈለገችው። እና እኔ ምንድነው ስልኳን ልንገራችሁ፣ ትምህርት ቤት ዳይሬክተሮች ካላችሁ፣ የትምህርት ቤት ባለቤቶች፣ ይሄ ልጅ እንደማንኛውም ኢትዮጵያዊ መቼም ነገ ጠዋት የት እንደሚደርስ ምን ይታወቃል? ነገ ጠዋት እኮ ትልቅ የትምህርት ቤት ዳይሬክተር ሊሆን ይችላል፣ መምህር ሊሆን ይችላል። ይሄ ልጅ ራሱ የብዙዎችን ህይወት የሚቀየር ልጅ ሊሆን ይችላል። ግን ቆዳው ከሌሎች ስለተለየ ብቻ እንዴት ትምህርት ይከለከላል? እረዳችኋለሁ። ያው ትምህርት ቤቶች ይሄን የሚያደርጉት ከኛ ከወላጆችም ተጽዕኖ ነው። እኛ ወላጆች አንዳንድ ጊዜ ጨካኝ ነን። ልጄ ከእንዲህ አይነት ልጅ ጋር እንዴት ቁጭ ብሎ ይማራል እንላለን። አካል ጉዳተኛ ሲሆን በዊልቸር የሚሄድ ልጅ ሲሆን ልጆቻችንን እንዴት እዚህ ክፍል አምታችሁ ታስተምራላችሁ እንላለን። ግን ይገርማል፣ በልጅ የሚመጣ ነገር ማንም ላይ ሊመጣ ይችላል። ከ3 አመቱ በኋላ ነው እንደዚህ ሆኖ ብላኛለች እናቱ። በልጅ አትፈተኑ እና በልጅ ደግሞ አንጨክን እባካችሁ። ይህን የምታዩ ዳይሬክተሮች፣ የትምህርት ቤት ባለቤቶች ስልኳን ልንገራችሁና ደውሉላት 0904 13 50 63 ብላችሁ ደውሉላትና የትምህርት እድል ልጇ እንዲያገኝ እርዷት። በእውነት እሸቱ መለሰ ይሄ እኔ አጋጣሚ ነው ማለት ይቸግረኛል። እግዚአብሔር በተለያየ መንገድ ታምር ይሰራል። በአንተ አድሮ እንግዲህ ልጅቱና ወላጇ ደህና ነገር እንዲገጥማቸው በማሰብ ይህንን ታምር በለተቀኑ በአስተሪ ማርያም የተደረገ ታምር እንጂ ድንገተኛ አጋጣሚ ነው ቢሎ ማለት ይከብደኛል። እንደዛ ነው ብሎ መቀበል ስለሚቸግረኝ ነው ማለት ነው። እና ያደረከው ነገር በጣም መልካም ነው። እንግዲህ ሁላችንም እንዳየነው መቼስ የልጅ ነገር በጣም ብንወልድም ባንወልድም ሕፃን ያለበት ነገር ሁሉ ይገባናል። በተለይ ደግሞ እንዲህ በችግር ውስጥ ያሉ እናቶች ምን ያህል እናቶቻችን እንዴት ዋጋ ከፍሎ እንዳሳደጉን ስለምናቅ የተቻለን ሁሉ እናደርግ። በተለይ መደወል የምትችሉ ሰዎች ብትደውሉላቸውና ሊደውሉላቸው የሚችሉ ሰዎች ደውለው እንዲያገናኟቸው እንዲያናገሯቸው ማድረግ ብንችል ሁላችንም መልካም ነው። ርዕሰ ሊቃውንት አባ ገብረ ኪዳን ምን ገጠማቸው? ለምንድን ነው ያለቀሱት? ማን ያስለቀሳቸው? በምን ምክንያት ነው ያለቀሱት? እስኪ ይህንን ቪዲዮ ነው። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ።
መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኝ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ርዕሰ ሊቃውንት አባ ገብረ ኪዳን ግርማ በእውነት ቃለ ሕይወት ያሰማልን። እድሜዎትን በእድሜ በጤና ረዥም እድሜ እንዲኖሩ እንመኛለን። የአገልግሎት ዘመኑን እድሜ ሳብረዘም ያደርግልን። በእውነት እንዲህ እያለቀሱ በለቅሶና ባይታ ወደ ንስሐ የሚያቀርቡን የሚያስተምሩንን አባታችን እግዚአብሔር ይጠብቅልን ዘንድ ሁላችንም እንጸልይ። ደግሞ ፍቅራችን እንግለጽላቸው። አባ ገብረ ኪዳን እንወዶታለን፣ እግዚአብሔር ይጠብቆት እያልን ኮሜንቱን እናጥለቅለቀው። ምክንያቱም ብዙ ጊዜ እኒህን አባት ፕሮቴስታንት ሊያሳስሯቸው ብዙ ሙከራ አድርገዋል። ባለፈው የቪዲዮ ዘርቼላችኋለሁ ካስታወሳችሁ። እስኪ እንደጎናቸው እንደሆነ እናሳውቅ። አባ ገብረ ኪዳን እንወዶታለን፣ አባ ገብረ ኪዳን እግዚአብሔር ይጠብቆት እያልን እስኪ እንጻፍ። ይሄ ጸሎት ነው፣ ምኞታችን ነውና ሁላችንም ይሄንን እናደርግ፣ ፍቅራችንን ለመግለጽ ያህል ማለት ነው። በእውነት ድንቅ የሆነ ትምህርት። ሰው በገንዘብ የተነሳ በገንዘብ ታውሯል። በዚህም የተነሳ ብዙ ግፎች እየተፈጸሙ ነው። ምንም ማለት አያስፈልግም፣ እርሳቸው በደንብ ስለናገሩን ማለት ነው። ወደ ስሜታዊነት ገብቷል። በቃ መንፈሳዊነቱ አልፎ ስሜታዊ ሆኗል። አይሰማም ለዝይዬ 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 አበባ ናት አበባ 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 ናት አበባ እሺ እንግዲህ አይታችሁታል። በጣም ያሳዝናል። ሌላ ቦታ እንኳን ቢሆን ይሻላል ቢያንስ፣ ግን ጎንደር ውስጥ ማለት የሊቃውንት መፍለቂያ ስንት ሊቅ ያለበት ቦታ ነው። የእውነት እንደ ራሴ ልንገራችሁ፣ እኔ ቤተክርስቲያናችን ካሏት በጣም ውድ እንቁ ከሚባሉ ማለት ነው ሊቃውንት መካከል ያሉባት ቦታ ነች ጎንደር ማለት ነው። በሙሉ አይኔ እንኳን ማላያቸው ሊቆች ያሉበት ቦታ ነው። በጣም ምሰስትላቸው ማለት ነው። በጣም እነዛ ያሉበት ቦታ ላይ እንደዚህ ሲሆን በጣም ያሳዝናል። እነሱ የፈቀዱ አይመስልኝም። እንደዚህ አይነት ነገርን አይፈቅዱ። ፈቅደው ከሆነ ኦኬ 100% እቀበላለሁ። ግን ፈቅደው ካልሆነ ግን ይሄ ነገር ስህተት ነው። በዚህን ያህል ደረጃ ከስርዓተ ቤተክርስቲያን መውጣቱ በጣም ያሳዝናል። በጎንደር በሎዛ ማርያም የአስተርዮ ማርያም አከባበር ላይ የተፈጸመውን ስርዓት አልበኝነት ወይም ከቅድስት ቤተክርስቲያን ስርዓትና ዶግማ ቀኑና ሕግ ተጥሶ የተላለፈው በአውደ ምሕረት የተደረገው ነገር አትሳሳቱ፣ የጎንደር ሊቃውንት ያደረጉት አይደለም፣ የፈቀዱትም አይደለም። ብዙ የጎንደር ልጆችም የተቃወሙት ጉዳይ ነው። የምንቃወምም ለዚህ ነው። ምክንያቱም ብዙ አዋቂዎች ስላሉበት በዚያ ልክ እንዴት ይሆናል ብለን ነው። እንግዲህ አንድ ሌላውን እንኳን ትተን ትልልቆችን ዲያቆን ዮርዳኖስን የሚያክል ሰው እንኳን በተደጋጋሚ ጎንደር ላይ እየተፈጸመ ያለው ነገር ይቆነጥጣል፣ ይሳደባል፣ ይገስጻል። እንደ መምህሮ መገሰጽ በመሆኑ ማለት ነው። እንኳንስ ሊፈቀድ ዲያቆን ዮርዳኖስ ብቻውን እየለፈለፈ ነው የሚገኘው። ጎንደር ላይ ስለሚደረጉ ስርዓት አልበኝነት፣ ስለሚደረጉ ጥሰት፣ የቤተ ክርስቲያን ስርዓት አለመከበር ብዙ ደክሟልኝ፣ ብዙ ለፍልፏልኝ። ስለዚህ ሌሎችን እንዲፈቅዱ አለን የምንል ሰዎች አይደለንም። ነገር ግን የተፈጸመው ቲክታከሮችን አላስፈላጊ ዘማሪዎች ተጠርተው በመሆኑ በጣም አዝነናልኝ። ይሄ ነገር ይስተካከላል። ምክንያቱም ከዚህ በፊት ደቡብ ላይ እንደዚህ ተደርጎ በደንብ ኦርቶዶክሳውያን ተጫጭሆ ይቅርታ ተጠይቆበታል። ጎንደር ስለሆነች በጎንደርም እንዲሁ ሊቃውንት አሉ ተብሎ የሚታለፍ አይደለም። ሁሉንም በኩል
ትክክል አይደለም ብለን ማለትን እንፈልጋለን ማለት ነው። ሰላም ለእናንተ ይሁን። ሰላም ቆዩ።